ይበቃሃል። በቃ ከዚህ በላይ ልቤን እንድሰብር ከዚህ በላይ እንድትጎዳኝ አልፈቅድልህም፣ ዝም አልልም፣ መብቴን ማስከበር አለብኝ እንግዲህ ብላለች ሀይሚዬ። በጧቱ መልእክት ይዛ መታለች። ላደረክኝ ሁሉ ነገር እከሳሃለው፣ ዋጋ አስከፍልሃለው፣ አልተወክም፣ ልቤን እንደሰበርከው እያለች ነው እንግዲህ በጠዋቱ ከባድ መልእክት ሲስተላለፍ ወደዚህ ወደዛ ሲታሉ ነው ያገኘሁት። እንግዲህ ይሄ መልእክት ሀይሚዬ አይዞሽ እንበላት እንግዲህ ብሩኬ ያው እንደምትወደኝ አውቃለሁ በማለት ነው እንግዲህ ብዙ ነገር እየተናገረና እያደረጋት ያለው። በትላንትና ቪዲዮም አይታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በአዲስ ቪዲዮ መጥቻለሁ። እንግዲህ ያው ብሩኬ እንደሚታወቀው ሀይሚ ስለምትወደኝ እንደምትወደኝ ለማወቅ ነው። ቤት ሀገር ልጅ ነው ሀይሚ ሲጀመር ብሩኬ አንድ ቀንም እንኳ አፈቅርሻለሁ ብሏት አያውቅም። ሀይሚን ወድሻለሁ አፍቅርሻለሁ ስትል አይታችሁ ታውቃላችሁ እንዴ? ሴት ልጅ ደግሞ በምትወደው ልክ ደግሞ ልቧ ሲሰበር እየጠላች ነው የምትሄደው። ብሩኬ ይሄ እንዲገባክ ነው የምንፈልገው። እንደምትወደኝ ስለማቅ ነው እንደዚህ እንግዲህ ቀለበት እያልክ በቀለበት የምታታልላት ሀይሚ ያለፈባት እኮ አይደለችም። ገና ብዙ ወንድ የሚመኛት ናት እኮ። በመልክም ከሆነ በጸባይም ከሆነ ከአንተ ያነሰች አይደለችም። እንዳንተው ገና ልጅ ናት። ብዙ ነገር የሚጠብቃት ናት። ግን ፍቅር ስለሚያሸንፍ ፍቅር አሸንፏት ነው። አሸንፏትም ቢሆን ደግሞ እንዲህ ልቧን እየሰበርክ ስትቀልድባት እሷም ዝም አትልም፣ አትቀበልም። እኛም ዝም አንልም። ሴቶች ነን፣ እንቃወማለን ማለት ነው። እኔ እንደምትወደኝ ስለማቅ ነው እንደዚህ እየተጫወትኩባት እያለ ነው እንግዲህ እንደዚህ ማለት ነው። ሌላ ትርጉም የለውም። በህይወታችን እየገባ ህይወታችንን ምስቅልቅል የሚያደርግ ህይወታችንን የሚበጠብጡ ብዙ ሰዎች አሉ አለ። ራስ ፈቅደ ወደክ ለራስ ሄደክ መሀላቸው እየገባ ለራስ ሄደክ እያመጣካቸው ህይወታችሁን እየበጠበጣችሁ ያለክ ራስክ ነክ እንጂ ሌላ ሰው አይደለም። በእኛ መሀል እየገባ ህይወታችንን ይበጠብጣል። ሀዩን ብትሆን ራስ ሄደክ ነው። ሀይሚ ሳታይ ራስክ ሄደክ ነው። እንደዚህ አርገክም ብታረግም ደግሞ አጥፍቻለሁ ብትል ሀይሚ ትቀበል ነበር። እቺኛውንም ደግሞ ሄደ ሀይሚስ እንደምትወደኝ ስለማቅ እንድትመለስ ነው። ፊሊንጓን ለማወቅ ነው። አብሬ ተኝቼ ቪዲዮ ቀርጬ ላኩላት። ይሄም መስል ነው ጋይስ። በጣም ይገርም። በደቂቃ በቀን በሰዓት ነው አዲስ ነገር እየቀያየረልን እየመጣ ያለው። እንግዲህ የሴቶች ባለቤት የሴቶች ማህበር ምናምን ይሱ ነበር እንግዲህ ቲክቶክ ላይ ኦዲየንሶች ራሱ ሀይሚ ራሱ ቀለበት ላንቺ ነው አላት እኮ ለሷ ልታረግ ነው እንዴ? በቤት ስትለው ላንቺ ላረግልሽ ነው ነገር ምነግርሽ ነገር አለ ልነግርሽ ነው አላላትም። ቀለበት ማረጉ ሁሌ ነው እንዴ ቀለበት የምታረገው አለች እኮ። ቀለበት ማረጉ ምን ያረጋል? መኖር ከቻልክ እንጂ መኖር አትችልም አለች። የመልስ መለሰችለት። እውነቷን ነው። ደግሞ በቀለበት አለ የምትታለለው ሀይሚ ምን ወንዳታ እድሜ ልክ ቁማ የቀረች መሰለችክ እንዴ? ብሩኬ እኛ እኮ እንወዳለን እናከብራለን፣ ግን ከድንበር እንደዚህ ስታልፍ ደግሞ ዝም አንልም። ሴቶች እኛም ሴት ስለሆንም ማለት ነው። ሴት ስትጎዳ ማንም ዝም አይልም። ድራማ ነው፣ ስራ ነው፣ ስሩ። ግን በልኩ ሲሆን አትጫወትባት። ቀለበት ስንቴ ነው እውነቷን ነው ያለችው እኮ። ቀለበት እንዲህ ልቧን እየሰበርክ በቀለበት ነው የምትታለለው ሀይሚ? ምን ቀለበት እድሜ ልክ ተመኝታ ያጣችው ነገር ነው እንዴ? ወንድም ፈልጋ ያጣችው ነገር ነው እንዴ? ሀይሚ እኮ ገና ናት፣ ወጣት ናት እኮ እንዳንተው። ብዙ ነገር ይቀራታል። ብዙ ወንድ የሚመኛት ልጅ ናት እኮ። ብዙ ገና ሰው የሚመኛት ልጅ ናት። ገና ብዙ ሰው የሚመኛት ልጅ ናት። ገና አልፎባት አይደለም በቀለበት እያልክ በቀለበት የምታታልላት ማለት ነው። እና ብሩኬ እውነት እያበዛክ ነው። እውነት ለመናገር እያበዛክ ነው። በልኩ ትተክ መጀመሪያ እሷን ልቧን መልሰክ ወደ ራሷ መልሰሃት በስርዓት ካደረክ በኋላ ነው ሁሉም ነገር ከኋላ የሚሆነው ሁሉም ነገር የሚቀጥለው እንጂ ልቧን እየሰበርክ ይፈለግ አሁን ትላንትና ያን የመሰለ ቪዲዮ ተልኮላት ዛሬ ስለ ቀለበት ስታወራባት ትንሽ አታፍርም? የምር ይገርማል እኮ። ያንን ቪዲዮ ልኮባት ትላንት ዛሬ ስለ ቀለበት እሷን ለመፈተን ብዬ ነው። አሁን ይሄ የሚመስል ነው ጋይስ፣ የሚመስል ነገር ነው። የምር ነው የምላችሁ እኮ። እኔ በጣም ነው እየገረመኝ ያለው የብሩኬ ነገር። አውቆ ነው ወላ አላቅም። ምለው ነገር ጠፍቶብኛል። እንግዲህ ውዶቼ ምለው ነገር ጠፍቶብኛል። የብሩኬን በጣም ነበር ማከብረው፣ በጣም ነው የምወደው። ግን አሁን እያዘበራረቀ ያለው ነገር አይታወቅም። ምን እንደሆነ የቱ ጋር እንደሆነ የት እንደሆነ ማለት ነው።
ትላንት እንደዛ ከሴት ጋር ተኝቶ ሴቷ እንደዚህ ይሄን የመሰለ ልጅ ነው ስታሾፍበት ስትሻፍድበት የነበረችው እያለች ሃይሚን ለመናገር ራሱ እየፈለገች ዛሬ የወንድ አንገቷን ደፍታ ልክ እንደ ጸበኛ ሰው ስትሆን ነበር በቤቷ ቁጭ ብላ ማለት ነው። ግን አብራው ተኝታ ደግሞ ትላንት ፊቱን እየደባበሰች ይሄን የመሰለ ልጅ ነው ስትቀልድበት የነበረው እንደዚህ የሆነ የነበረው ስትል ነበር። ይሄንን ማን ነው እያጫወተባት የነበረው? ትርፍ ቃል ሴቶች እየመጡ ርካሾች ሃይሚ ላይ እንዲናገሩ ያደረክ ያለከው ራስህ ነህ። ማንም በእናንተ መሀል እየገባ እናንተን ህይወታችሁን የበጠበጠ ሰው የለም። ለምን አንተ ብታስወግድ ትወገዳለች ሀዩ ተባለችም ማለት ነው። አንተ ነህ ነፍስ ካንዴ ልጅ ይሆናል ልጅ አይሆንም እያልክ እንደዛም ደግሞ ያንን የመሰለ ጥፋት ደግሞ አጥፍተክ መልሰክ ሃይሚን ለማመናጨቅ ሃይሚን ለማአሸማመቅ አሸቃቀም ምን ነው ወይኔ ማለት ጠፋብኝ። አሸማመቅ ጠፋብኝ ጋይስ። የምኮርክ ያለከው አንተ ነህ ለማሸማመቅ ወይኔ ጋይስ ጠፋብኝ። ለማሸቃቀም ታይፍ ጠፋብኝ ጋይስ። እና እንደዛ ለማድረግ የመኮርከው ራስህ ነህ እንጂ ማንንም አይደለም። ለምን ሀዩ እንደዛ አድርጋ ስትመጣ በአንድና በሁለት ቪዲዮ ማሳገር ትችል ነበር፣ ከህይወታችሁ ማስወጣት ትችል ነበር። ሃይሚን በፍቅር መያዝና ከሷ ጋር መቀጠል እሷ ልቧ እንዳይሰበር እንዳትጎዳ ብታስብ አንድ ሁለት ቪዲዮ ከዛ በኋላ ሀዩ ማስወገር ትችላለህ እኮ ማስወገር ትችላለህ። ፈልገና ወደክ ፈቅደክ እያደረክ ነገር ስለሆነ ነው። ሰው እየበጠበጠን ነው፣ ሰው እንደዚህ እያደረገን ነው የምትለው ማለት ነው። እና ፈልገክ ነው ከሷ ጋርም መደባበስ እና እሷ መጨመላለክ ከሷ ጋርም ፈልገህ ነው ዝም ያልከው የተቀበልከው። የሱም ሲያንስክ እሱ ደግሞ ሳያልቅ ራሱ የሱ ነገር ደግሞ ሳይበርድ ሳይዘጋ በአራት ነጥብ ደሞችንም ጎትተልን መጣክ። ከመጣክም በኋላ ደግሞ ያውም ቪዲዮ ቀርጸ ላክላት። ለመጀመሪያ ጊዜ ነውና ሀይሚ ለመጀመሪያ ጊዜ ነው እንደዚህ አይነት ፎቶና ቪዲዮ ሲላክላት ለሀይሚ ለመጀመሪያ ጊዜ ነው አለኮ። አያፍርም አፉን ሞልቶ ማለት ነው። ይገርማል። እና ብሩኬ እንግዲህ አነጋገሩም ስታይሉም ሁሉም ነገር እንዴት እንደተቀየረ እኔ እንጃ እንጂ ብሩኬ እኛ እንደምናቀው እኛ እንደምንጠብቀው እንደዚህ አልነበረም፣ እንደዚህ አይደለም። ምን እንደነካው ብቻ አናቅም። ተቀያይሯል ሁሉም ነገር እንደዛም ሆኖ እንግዲህ ዛሬ ደግሞ ጭራሽ እኮ ነው እወዳታለሁ አላለም። ሃይሚ እንደምትወደኝ አውቃለሁ። ይሄ ምንድነው የሚያሳየው? እኔም እወዳታለሁ እሷም ትወደኛለች። መጨካከል አንችልም፣ መለያየት አንችልም እንኳን ብትል ያምርብህ ነበር። ላይክ እናደርጋለን በቪዲዮ ባነጋገርህ ማለት ነው። ግን ይሄ አነጋገር ትክክል አይደለም። እንደምወዳት እንደምትወደኝ አውቃለሁ። ምንድነው ይሄ? እኮ ራስን ማካበድ እኮ ነው። ራስን ማካበድ። እሷ ብቻ ነው እንደምትወድ እኔና እሷ ብዙ ምን አይነት ነገር ውስጥ እንዳለን ምን እንዳሳለፈን አብረን ምን እንደሆንን ብዙ ነገር እየነገርኩሽ ነበር። ይሄ ያው ምን አስፈለገ? በካሜራ ፊት መጥተህ ስለነገርካት የነገርካትን ነገር መናገር አያስፈልግም እኮ። ሃይሚን በካሜራም ቢሆን ከካሜራ ጀርባም ቢሆን ማክበር ነው። ሴት ልጅ ማዳመጥ፣ ማክበር፣ ፍቅር መስጠት፣ አነጋገር፣ አያያዝ መቻል ነው። ሌላ ብትወዳት 10 ጊዜ ደጋግመህ ብትወዳት ራሱ እኮ እንደዚህ እያመናጨካ ሴት ፊት እያመጣክ ሴትን ካሁን በኋላ እዚህ ቤት ውስጥ የምንኖረው እንግዲህ እኔና እሷ ነን ብሏል እኮ ጭራሽ ዛሬ እኔና እሷ ነን ካሁን በኋላ። እሱ እኮ ፕራንኩና የእውነቱ እኮ አይታወቅም። የብሩኬ ነገር የምር ወደዳት ጠላት፣ ፕራንክ ሆነ የእውነት ሆነ የውሸት ሆነ ምንም ነገር አትለዩም እኮ። እንግዲህ አሁን ዛሬ ቀለበት ላደርግልሽ ነው ብሎ ነው ያታለላት ሃይሚን። ቀለበት ላደርግላት ነው ሃይሚን ማመናቃታት ነው ብሎ እንግዲህ ቪዲዮ የሚለቀቀው። ግን እዛም ቪዲዮ ውስጥ ደግሞ መልሶ እኔና ያቺኝ ስሟ አይገባኝም ዛሬ ትናንት ይዞት መጣ። እሷን ደግሞ እኔና እሷ ነን ካሁን በኋላ እዚህ ቤት ውስጥ የምንኖረው እያለ እኮ ነው። ሃይሚ የተዳ ያውን በቤት ያለች እኮ ያውን በቤቷ። ከምር ብሩኬ በጣም ደፋር ነክ፣ በጣም ደፋር አይን ያወጣክ ተበላሸ። ግን እንደዚህ አልነበረም እኮ አንተ እኮ ቪዲዮ ለመስራት እኮ እያፈርክ የምትናገር ነው እኮ። በካሜራ ላይ ቁጭ ብለህ ኦዲየንስ እያየክ እንደሆነ ነገር የምታፍር ልጅ ነበርክ። በጣም ከኦዲየንስ ጋር ትልቅ ክብር ያለክ፣ ስራ፣ እደግ፣ ተለወጥ፣ ችግር የለውም። እውቅና አግኝ፣ ምንም ችግር የለውም። ግን ሴትን እያቆሸሽክ አይደለም። ሴትን እያከበርክ እውቅና ብታገኝ ደስ ይላል። ሴትን እያከበርክ ትምህርታዊ ነገር ነው ለኦዲየንስም ለሚከታተል ሰውም።
ግን ሴትን እያቆሸሽ ሴትን እያመናጨቅ እውቅና ማግኘቱ ምንም ጥቅም የለውም። መፌመሱም ጥቅም የለውም። ሰው የሚወድን ኃይል ነው እየጠላክ የሚሄደው። ያስጠላል። ያውም ደግሞ ሁሌ በሴት 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 ምንድን ነው? የማንም ሃይማኖት እኮ አይፈቅድም እንደዚህ። የማንም ሃይማኖት አይፈቅድም። አንዷን እያዙ እየለቀቁ አንዷን እያዙ እየለቀቁ አንዷን እያዙ እየለቀቁ ቀለበት ላርግልሽ። በቀለበት እንዴ አትታለለም እኮ ሃይሚ። ምንድን ነው? በቀለበት ነው እንዴ ሁሌ የምትታለለው? ቀለበት አታድሜ ልክ እድሜዋን ያጨረሰች ሴት እኮ አስመሰልካት። እሷ እኮ ገና ናት። ገና ብዙ ነገር የሚጠብቃት ልጅ ናት እኮ ሃይሚ ማለት። እና ብሩኬ አብዝታል። ብትተውና ራስን ብትቀይር ወደ ራስ ወደ ድሮ በፊት ብትመለስ ነው የምለው እኔ። የድሮ ብሩኬ ብትመለስ ደስ ይለኛል። እንደዚህ ሆነክ የምታገኘው ዶላርና እንደዚህ ሆነክ የምትፈምሰው እውቅና የምታገኘው ያውም ሃይሚን ለዚህ ደረጃ በቃችን አብራ እንደዚህ ሆነች ያሳመረችን ያውም እሷ ላይ። ወንድ እኮ ከወጣበት ሲረሳ ያስተላል። የወጣበት ሲያስታውስ ነው ደስ የሚለው። እና እንደዛ ቢሆን ነው ደስ የሚለው። ብሩኬ ቢቀርብህ ነው የሚሻለው። ቢቀርብህ ነው እንግዲህ የሚሻለው። ወደ በፊት ተመለስ። ወደ ድሮክ ተመለስ። እኔ እንደዛ ነው የምመክረው። ከሃይሚ ጋር እንጂ ከማንም ሴት ጋር አታምርም። ዛሬ እኮ ተናግረህ ለራስህ ብዬ ወደ ሃይሚ ተመለስኩኝ። 2 ጀምሬ ወደ ሃይሚ ተመለስኩ ብለሃል እኮ።